ሰላም ጤና ይስጥልኝ እንደምን አላችሁ አጫጭር መረጃዎችን ይዤላችሁ መጥቻለሁ። ቻናሉን ሰብስክራይብ ያደረጋችሁ ቤተሰብ መሆን ትችላላችሁ። ወደ መረጃዎቹ በቀጥታ ልሂድላችሁ። የቀድሞ የአርሰናል ኮከብ ማርቲን ኦዴጋርድ እንደ ካፕቴንነቱ ጥሩ ብቃት እያሳየ አይደለም ሲል ተችቶታል። ማርቲን ኦዴጋርድ በዚህ የውድድር ዓመት ጠንካራ መሪ አልነበረም ሲል ነው የቀድሞ የአርሰናል የቀይ መስመር ተከላካይ ባካሪ ሳኛ የተናገረው። የቀድሞ የፈረንሳይ ኢንተርናሽናል የማርቲን ኦዴጋርድ ደረጃ መውረድ በውድድር ዘመኑ የአርሰናል ትልቅ ችግር ነበር ብሏል። ምንም እንኳን አንዳንድ ጊዜ ከጀርባው ብዙ ነገሮች ቢኖሩም ማርቲን ኦዴጋርድ በዚህ የውድድር ዓመት ጥሩ እየተጫወተ አይደለም። ስለ ግለሰባዊ ጉዳዮች ብዙም ግድ የለኝም፣ ነገር ግን በቡድኑ ውስጥ ያለው ተጽዕኖ ቀንሷል። ጉዳዩ የካፒቴንነት አይመስለኝም። ካፒቴንነት ጥሩ ባህሪያትና ጠንካራ ስብዕና ላለው ተጫዋች ነው የሚሰጠው፣ ነገር ግን እሱ ጠንካራ መሪ አልነበረም ብሏል። ይሁን እንጂ ባካሪ ሳኛ ለዘንድሮ የአርሰናል ድክመት ተጠያቂው ኦዴጋርድ ብቻ ሳይሆን የ9 ቁጥር ተጫዋች አለመኖሩም ተጽዕኖ እንዳለው ያምናል። ያለ 9 ቁጥር መጫወት በጣም ከባድ ነው። የካፕቴን ስራ ጨዋታ ማደራጀት ነው። ነገር ግን አንዳንድ ጊዜ ማርቲን ኦዴጋርድ ብቻውን ይሆናል፣ ከሱ ፊት ሆኖ የሚረዳው የለም ሲል ነው አስተያየቱን የሰጠው። አርሰናል 4 ዋና ፈራሚዎችን ለክረምቱ የዝውውር መስኮት ኢላማ አድርጓል ሲል የዘገበው ዘሜረር ነው። አሰልጣኝ ሚኬል አርቴታ ቡድናቸውን ለማሻሻል በክረምቱ ከፍተኛ ገንዘብ በመመደብ ትልልቅ ዝውውሮችን ይፈጽማሉ ተብሎ ይጠበቃል። በዚህም መሰረት 4 ትልልቅ ዝውውሮችን ያደርጋሉ ተብሏል። የመጀመሪያው ኢላማቸው የአጥቂ መስመር ተጫዋች ማስፈረም ሲሆን ለዚህም ደግሞ የኒውካስሉ አሌክሳንደር ኢሳክ፣ የስፖርቲንግ ሊዝበኑ ቪክቶር ዮኬሬሽ እና የአርቢ ላይፕዚንጉ ቤንጃሚን ሼሽኮ በእቅዳቸው ውስጥ እንደሚገኙ ተገልጿል። ሌላው የግራ ክንፍ ተጫዋች የማስፈረም እቅድ እንዳላቸው የተገለጸ ሲሆን ለዚህ ደግሞ የአትሌቲኮ ቢልባኦ ኒኮ ዊሊያምስ፣ የአትላንታው አዴሞላ ሉክማን እና የኒውካስሉ አንቶኒ ጎርዶን በራዳራቸው ውስጥ ይገኛሉ ተብሏል። በተጨማሪም የአማካይ ስፍራ ተጫዋች የማስፈረም እቅድ ያላቸው ሲሆን ማርቲን ዙቢሜንዲን ጨምሮ አንድ አማካይ ተጫዋች ያስፈርማሉ ተብሎ ይጠበቃል። ሌላው በክረምቱ የአርሰናል የዝውውር አካል የሆነው የተከላካይ ስፍራ ተጫዋች ሲሆን የቦርንመዙን ዲን ሃውሰንን የማስፈረም ከፍተኛ ፍላጎት እንዳላቸው ተገልጿል። ሞሐመድ ሳላህና የአርሰናል የሴቶች የእግር ኳስ ቡድን አጥቂ አሌሲያ ሩሶ የ2025 የእግር ኳስ ደራሲያን ማህበር የዓመቱ ምርጥ እግር ኳስ ተጫዋች ተብለው ተመርጧል። የሊቨርፑሉ የፊት መስመር ተጫዋች በዚህ ማህበር የዓመቱ ምርጥ የእግር ኳስ ተጫዋች ተብሎ ሲመረጥ ይህ ለሶስተኛ ጊዜ መሆኑ ሲታወቅ፣ በሴቶች በኩል ደግሞ የአርሰናል አጥቂ አሌሲያ ሩሶ የሽልማቱ አሸናፊ ሆናለች። ሳላ ከዚህ ቀደም በ2018 እና በ2022 በእግር ኳስ ደራሲያን ማህበር የሚዘጋጀውን ሽልማት ማሸነፉ የሚታወስ ሲሆን ዘንድሮ ባሸነፈው ይህ ሽልማት ከዚህ ቀደም ለ3 ጊዜ ሽልማቱን አሸንፈው ከነበረው የአርሰናል ሌጀንድ ቴሪ ሄንሪ ጋር እኩል መሆን ችሏል። የሽልማቱ አዘጋጅ ማህበር እንደገለጸው ከሆነ ከ900 በላይ አባላት ለሽልማቱ ድምጽ የሰጡ ሲሆን ሞሐመድ ሳላህ 90% ማሸነፍ ችሏል። የቡድን አጋሩ ቨርጅል ቫን ዳይክ ሁለተኛ ሲሆን የኒውካስሉ አጥቂ አሌክሳንደር ኢሳክ ሶስተኛ ደረጃ ላይ ተቀምጠዋል ተብሏል። ሞሐመድ ሳላህ በዚህ የውድድር ዓመት 28 ጎሎችንና 18 አሲስቶችን ያስመዘገበ ሲሆን በ5 ዓመታት ውስጥ ለሁለተኛ ጊዜ ሊቨርፑል የፕሪሚየር ሊጉን ዋንጫ እንዲያነሳ ቁልፍ ሚና ተጫውቷል። በተመሳሳይ አሌሲያ ሩሶ ከማንቸስተር ሲቲ የሴቶች የእግር ኳስ ቡድን አጥቂ ከዲጃ ሾውና ከቡድን አጋሯ ማሪዮና ካልዴንቴ በመቅደም በአንደኝነት ያጠናቀቀች ሲሆን የማህበሩ ሊቀመንበር ጆን ክሮስ ሩሶ በሴቶች ሻምፒየንስ ሊግ ያሳየችው ብቃት ጎልታ እንድትታይ አድርጓታል ስትል ተናግራለች። በሴቶች ሱፐር ካፕ አርሰናል ሁለተኛ ደረጃ ላይ የሚገኝ ሲሆን በአውሮፓ ሻምፒየንስ ሊግ በግማሽ ፍጻሜ የ8 ጊዜ አሸናፊውን ሊዮንን በማሸነፍ ለፍጻሜ የደረሱ ሲሆን በዋንጫው ግጥሚያው ከባርሴሎና ጋር ይጫወታሉ። ዣቢ አሎንሶ ቀጣዩ የሪያል ማድሪድ አሰልጣኝ ለመሆን ከክለቡ ጋር ከስምምነት ላይ ደርሷል። የአሁኑ የሪያል ማድሪድ አሰልጣኝ ካርሎ አንቸሎቲ ከቀጣዩ የኤል ክላሲኮ ጨዋታ በኋላ ከሪያል ማድሪድ ለቀው የሚወጡበት ሂደቶች የሚጠናቀቁ ይሆናል። ከአንድ ዓመት በፊት ባየር ሙኒኮች ዣቢ አሎንሶን ዋና አሰልጣኝ አድርገው ለመቅጠር ጥያቄ ያቀርበውለት ነበር። ነገር ግን አሰልጣኙ ከባየር ሊቨርኩሰን ጋር መቀጠል እንደሚፈልግ ገልጾ የቀረበለትን ጥያቄ ውድቅ ማድረጉ ይታወሳል። በወቅቱ የባየር ሙኒክን ጥያቄ ውድቅ አድርጎ በባየር ሊቨርኩሰን የሚያቆየውን ኮንትራት ሲፈርም አንድ ቀን የሪያል ማድሪድ አሰልጣኝ መሆን እንደሚፈልግ ተናግሮ እንደነበር ይታወሳል። ማንቸስተር ሲቲዎች የባየር ሊቨርኩሰኑን ፍሎሪያን ቨርትስ ለማስፈረም ከፍተኛ ፍላጎት አላቸው ተብሏል። ፍሎሪያን ቨርትስ የማንቸስተር ሲቲ የረጅም ጊዜ የ10 ቁጥር ተጫዋች እቅድ እንደነበረ ይታወቃል።
ሆኖም ግን ማንቸስተር ሲቲዎች ተጫዋቹን በቀላሉ ለማስፈረም እንደሚቸገሩ ተገልጿል። ተጫዋቹ በበኩሉ በአዲስ ሊግ አዲስ ምዕራፍ መጀመር እንደሚፈልግ የገለጸ ሲሆን ነገር ግን ባየር ሊቨርኩሰኖች ለተጫዋቹ አዲስ ኮንትራት አዘጋጅተው የእሱን ውሳኔ እየተጠባበቁ ነው ተብሏል። ባየር ሊቨርኩሰኖች ለአንድ ተጨማሪ ዓመት በቡድናቸው እንዲቆይ ይፈልጋሉ። አንድ ዓመት በኋላ በተለይም ከ2026 የዓለም ዋንጫ በኋላ መቀላቀል የሚፈልገውን ቡድን የመመረጥ መብት እንደሚሰጡትና ተጫዋቹን ከቡድናቸው ጋር እንዲቀጥል እንደማይጫኑትም ውሳኔ ላይ ደርሷል ተብሏል። የውል ማፍረሻውን መክፈል የሚችል ማንኛውም ክለብ ተጫዋቹን መውሰድ እንደሚችልም ተገልጿል። ታዲያ ማንቸስተር ሲቲዎች ከባየር ሊቨርኩሰን ጋር ባላቸው መልካም ግንኙነት በክረምቱ የዝውውር መስኮት ተጫዋቹን ለማስፈረም ከፍተኛ ጥረት ያደርጋሉ ተብሏል። በተጨማሪም በክረምቱ የዝውውር መስኮት ማንቸስተር ሲቲዎች የኖቲንግሃም ፎረስቱን ሞርጋን ጊብስ ዋይትን ለማስፈረም በአማራጭነት የያዙት ተጫዋች መሆኑም ተሰምቷል። ለዛሬ ያዝኩላችሁ መረጃ ይህንን ይመስል ነበረ። ቻናሉን ሰብስክራይብ እያደረጋችሁ ቻናሉን መደገፍ ማሳደግ ትችላላችሁ። ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። ባይ ባይ።